ሰላም ዶክተር አንተነህ ነኝ። የሆርሞን መዛባት ወንድንም ሴትንም ይጎዳል። ሴቶች ላይ ብዙ ሴቶች የሆርሞን ችግር የሚፈጠረው ከሜኖፖዝ በኋላ ወይ ከ50 ዓመት በኋላ ይመስላቸዋል። ብዙ ጊዜ ደግሞ እርግጥ ብዙ ችግር ያኔም ይፈጠራል። ግን ልጅ በሚወለድበት እድሜ ያሉ ሴቶች ብዙ ጫና አለባቸው። ብዙ ችግር ሊፈጠር ይችላል። ለምሳሌ አንድ ሰው ፒሲኦኤስ የሚባል እንቁላላቸው ላይ ብዙ ችግር ሲፈጠር ብዙ ሲምፕተምስ ይፈጥራል። ለምሳሌ መተኛት አለመቻል፣ የእንቅልፍ ችግር፣ ውፍረት፣ በተለይ ወደ ሆድ ላይ ውፍረት ሲኖር፣ ጸጉር ፊታቸው ላይ ያለ እድሜያቸው እና ያለ ጾታቸው መውጣት ሲጀምር፣ በኃይል የረሃብ ችግር ሲኖር፣ እነዚህን የመሳሰሉ ስሜቶች እና ደግሞ ፒሪየዳቸው ሲያሰኘው ይመጣል፣ ሲያሰኘው አይመጣም፣ አንዳንዴ ኮምፕሊትሊ ይጠፋል። ለማርገዝ ሲፈልጉ ደግሞ ለማርገዝ ችግር። ይሄ ለምሳሌ ፒሲኦኤስ የሚባል በሽታ ብዙ ሴቶችን ብዙ እንኳን አይደለም ከ10 ሴት አንድ ሴት አፌክት ያደርጋል። ግን ከአፌክት የሚያደርጋቸው ከሆነ ብዙ ጣጣ ስለሚያመጣ ሆርሞን ቴስት ማድረግ እና ቼክ ማድረግ ጥሩ ነው። ስለዚህ አንድ ሰው ከወፈረ ውፍረቱ ብዙ በመብላት ወይ ኤክሰርሳይዝ ባለማድረግ ወይ ስኳር በሽታ ወይ ደም ብዛት ብቻ አይደለም። አንዳንዴ ሆርሞን ራሱ ይህን ችግር ሊፈጥር ይችላል፣ ያለመተኛትም እንዳልኩት። ስለዚህ እንደዚህ አይነት ችግር ሲፈጠር ሆርሞንም አንድ ላይ ቼክ ቢደረግ ጥሩ ነው። ወንዶችንም ያንን ያህል በተለያየ መንገድ አፌክት ያደርጋል። እነሱም ወደፊት አወራለሁ። ሰላም ሁኑ።